ሰላም ሰላም ውድ የሳይንስ ማይንድስ ቤተሰቦች እንዴት ናችሁ? ዛሬ ፓርት ቱ ጀነራል ሳይንስ ግሬድ 7 የቀጠለውን ሌሰን ይዘን መጥተናል ማለት ነው። ስለዚህ ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ሌሎች የምንለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን እንድትጫኑ እናሳስባለን። ስለዚህ በፓርት 1 ስለ ኤለመንትስ እና ኮምፓውንድ እንዲሁም ኤለመንቶች እንዴት ሲምቦላቸውን እንደምንጽፍ አይተን ነበር ማለት ነው። ዛሬ ደግሞ ቴብል 3.1ን አይተን ወደ ቀጣይ እንሄዳለን ማለት ነው። ስለዚህ ኔም ኤንድ ሲምቦል ኦፍ ዘ ሰም ኤለመንት ይለናል ማለት ነው። የጥቂት ኤለመንቶች ሲምቦላቸው ያሳየናል ማለት ነው። ለምሳሌ ሃይድሮጅን ይላል። የሃይድሮጅን ማን ነው? ኤች ነው። ሂሊየም ኤች ኢ፣ ሊቲየም ኤል አይ፣ ቤሪሊየም ቢ፣ ቦሮን ምናምን እነዚህ ኤለመንቶች የተጠቀሱትን በቀላሉ መያዝ ይኖርባቸዋል ማለት ነው። ሶ እዚህ ጋር እነዚህን ቀጥታ የእንግሊዝኛ ወርዳቸው ወይም ደግሞ ልክ አርገን ለምሳሌ እዚህ ጋር ልክ ዚንክ ስንል ዜድ ኤ፣ ካልሲየም ሲኤ አርገን እንደዚህ ነው ማለት ነው። ሶ እነዚህ ቀላል ናቸው በደንብ መያዝ ብቻ የሚጠበቅባችሁ። ነገር ግን ለምሳሌ ኤለመንቱ ኮመን ኔሙ ወይ ላቲን ወይ ደግሞ ግሪክ ሲሆን እንዴት ነው ሲምቦል የምንሰጠው የሚለውን ላሳያችሁ። ለምሳሌ ሶዲየም ስንል ለኤለመንቶች ለማስታወስ ያህል በፓርት 1 የተማርነው ማለት ነው። የመጀመሪያው ሌተር እና ቀጣይ ሌተር ወይ ደግሞ የመጀመሪያውን ብቻ ነው የምንወስድ ብለናል። ሶ እንደዚህ ከሆነ ሶዲየም ስንል ኤን ኤ ነው የምንለው። ኤን እና ኤ ሲጀመር ሶዲየም የሚል ፊደል ላይ የሉም። ነገር ግን ይህ ሶዲየም የሚለው ቃል የመጣው የሶዲየም ለሚለው የላቲን ቨርዥኑ ወይም ደግሞ ላቲነኛ ቃሉ ናይትሪየም ነው የሚሆነው ማለት ነው። ናይትሪየም ከሚለው የመጣ ነው ማለት ነው። እዚህ ጋር እንደምታዩት ይኸው ናይትሪየም። ፖታሺየም የሚለው ደግሞ ካሊየም ከሚለው የመጣ ስለሆነ ኬ ተሰጠው ማለት ነው። አይረን፣ ፌሪየም ይህንም ልክ ፓርት 1 ላላያችሁ ተማሪዎች ነው እንጂ ፓርት 1 የተማራችሁ ተማሪዎች በደንብ ታውቁታላችሁ እዛ ላይ ስለነገርኳችሁ። አይረን፣ ፌሪየም፣ ኮፐር፣ ኮፕረም፣ ሲልቨር፣ አርጀንቲየም፣ ጎልድ፣ ኡረም። ለምሳሌ ጎልድ ብለን ስንጽፍ ኤዩ ነው የምንጽፍ እንጂ ጂኦ ብለን አንጽፍም ማለት ነው። ሶ ኤዩ ብለን የምንጽፈው ኡረም የሚለው የላቲን በላቲንኛ ቃል ጎልድ ማለት ነው። ሊድ ፕሉምበም ማለት በላቲን ሊድ ማለት ነው። ሶ እንደዚህ ከሆነ ሜርኩሪ ብለን ስንጽፍ ኤችጂ ነው የምንጽፍ ኤችጂ። ምክንያቱም ሃይድራ ጅሪየም የሚለው የላቲንኛ ቃል ሲሆን ለሜርኩሪ ማለት ነው። በዛ መልክ ነው ሲምቦል የተሰጣቸው። እነዚህ አብዛኛው ፈተና ላይ የሚመጡት ሞር እነዚህኞቹ ሳይሆኑ እነዚህኞቹ ቴብል 3.2 ይሄ እነዚህኞቹ ናቸው ማለት ፈተና ላይ አብዛኛውን ጊዜ የሚመጡት። ነገር ግን እነዚህኞቹ አይመጡም ማለት ያልኩ ሳይሆን በደንብ ሞር እነዚህ ላይ ፎከስ አድርጉ። እነዚህን ቀላል ናቸው። ለምሳሌ ኦክሲጅን ሲሆን ኦ ማለት ነው። ፍሎሪን ኤፍ እንደዚህ ያላችሁ መስራት ነው ማለት ነው። ሶ እዚህ ጋር ኤክሰርሳይዝ 3.1 አለ ወይ ኤክሰርሳይሶችን ለየብቻ ሁሎችንም በአንድ ብንሰራቸው ይሻላል ማለት ነው። ለምሳሌ እናንተ እንድትሰሯቸው ራይት ትሩ ፎር ኮሬክት ስቴትመንት ኤንድ ፎልስ ፎር ሮንግ ስቴትመንት። ስለዚህ ትክክል የሆነውን እውነት ትሩ እንዲሁም ደግሞ ሮንግ ወይም ደግሞ ስህተት የሆነውን ሀሰት በሉ ነው የሚለን። ካልሲየም ኢዝ ወይም ደግሞ ሲኤ ኢዝ ሲምቦል ፎር ሶዲየም ይላል። ፎልስ ነው። ሶዲየም ማን ነው? ኤንኤ ነው ሲምቦሉ። ሲኤ የማን ነው? የካልሲየም ነው። ስለዚህ እናንተ ሌሎችን ትሰሩታላችሁ ማለት ወይ ደግሞ እንስራቸው። አሁን በአንድ ላይ ብንጨርሳቸው ይቻላል። ሶ የአንደኛው ፎልስ ነው። አንደኛው ፎልስ። የሁለተኛው ዋተር ኢዝ ናት ኤለመንት። ዋተር ኤለመንት አይደለም እያለን ነው። ትሩ ነው። ዋተር ኤለመንት አይደለም። ዋተር ምንድነው? H2O ነው። ስለዚህ የአንድ ሃይድሮጅን እና የሁለት ሃይድሮጅን እና የአንድ ኦክሲጅን ጥምረት ስለሆነ ኤለመንት ሳይሆን ይሄ ኮምፓውንድ ነው የምንለው። ስለዚህ ትሩ ነው። ኤለመንታል ፒውር ሰብስታንስ ልክ በፓርት 1 ላይ እንዳየነው ኤለመንቶች ምንድን ናቸው ብለናል? ፒውር ሰብስታንስ ናቸው ብለናል። ይሄም ትሩ ነው። ስለዚህ የአንደኛው ፎልስ ነው። የሁለተኛው ምንድነው? ዋተር ኢዝ ናት ኤለመንት ትሩ ነው። የሁለተኛውም ትሩ ነው። የሶስተኛውም ትሩ ነው። የአንደኛው ብቻ ፎልስ ነው ማለት ነው። ሶ ፓርት 2 ቺዝ ነው ወይም ደግሞ ምርጫ ነው። ምንድነው የሚለው? ቹዝ ዘ ኮሬክት አንሰር ፍሮም ዘ ጊቨን ኦልተርናቲቭ ይላል። which of the following is the correct chemical symbol for silicon?
ሲሊከን ኬሚካል ሲምቦል የሆነው የት ነው የሚለን ኤ ቢ ሲ ዲ ቢ ነው። ልክ በፓርት ዋን ላይ ያልነገርኳችሁ ነገር ለምሳሌ ኬሚካል ሲምቦል ለኤሌመንቶች ስንጽፍ የመጀመሪያውን ፊደል እና አስፈላጊ ከሆነ ደግሞ የሁለተኛውን ፊደል እናደርጋለን ብለናል። እንደዚህ በምናደርግበት ጊዜ የመጀመሪያውን ፊደል ስንጽፍ በካፒታል ሌተር እንጽፍና ሁለተኛው ኤሌመንት ስንጽፍ ደግሞ በስሞል ሌተር ነው የምንጽፈው ማለት ነው። እዚህ ጋር ኮሬክት አንሰር የሚሆነው ቢ ነው። ነገር ግን ሲ ይሆን ነበር። ሲ ለምንድን ነው የማይሆነው? አይ የተጻፈችው በካፒታል ሌተር ስለሆነ ነው ማለት ነው እንጂ ሌላ ልዩነት የለውም። ስለዚህ የሁለተኛው ኤሌመንት በስሞል ሌተር የመጀመሪያው ኤሌመንት ደግሞ በቃ it should be written in capital letter the first ማለት በካፒታል ሌተር መጻፍ አለበት። እሺ አምስተኛ ምንድነው የሚለው ሲ ስታንድስ ፎር ይላል። ሲ ለማን ነው? ሲ ለኮፐር ለማን ነው? ለካርበን ነው የሚሆነው ማለት ነው። ለካርበን ነው። ካልሲየም ሲኤ ነው የሚሆነው። ልክ ለአምስተኛ መልሱ ማን ነው? ኮፐር ነው። ካልሲየም ሲኤ፣ ክሎሪን ሲኤል፣ ካርበን ሲ፣ ኮፐር ደግሞ ሲዩ። ኮፐረም ከሚለው የመጣ ስለሆነ ማለት ነው። ሲኦ ከሆነ ኮፐር አይደለም። በነገራችን ላይ ፈተና ይመጣል አብዛኛውን ጊዜ። ለምሳሌ አይ ቲንክ 2007 ምናምን ላይ ወይም ደግሞ 2010 ላይ የመጣ ጥያቄ አለ። ሲኦ የማን ሲምቦል ነው ብለው የኮባልት የሚል ኤሌመንት አለ። ኮባልት የኮባልት ነው እንጂ የኮፐር አይደለም። እዚህ ጋር ሲኦ ስለሚል ሲኦ የእሱ ማለት አንችልም። ሲኦ ከሆነ የኮባልት ነው። ሲዩ ከሆነ ደግሞ የኮፐር ነው ማለት ነው። በዚህ መያዝ ትችላላችሁ። ኮሬክት አንሰር የሚሆነው ለአምስተኛው ሲ ነው ማለት ነው፣ ካርበን እንጂ ሌሎቹ ካልሲየም ሲኤ ነው፣ ክሎሪን ሲኤል ነው፣ ኮፐር ደግሞ ሲዩ ነው ማለት ነው። እንዲሁም ደግሞ ፓርት ስሪ ደግሞ ፊል ዘ ሚሲንግ ሲምቦል ኤንድ ዘ ኔም ኦፍ ዘ ኤሌመንት ኢን ዘ ፎሎዊንግ ቴብል። ስለዚህ እዚህ ጋር ሚስ የተደረጉትን ሙሉ ነው የሚለን። እንደ አጋጣሚ ነግሬያችኋለሁ። ክሎሪን ከሆነ ሲ ኤል ነው ብያችኋለሁ። ጎልድ ከሆነ ማን ነው ብያችኋለሁ። ጂኦ አትሉኝም መቼም። ምንድን ነው ብለናል? ኡረም ከሚለው የላቲን ወርድ የመጣ ስለሆነ ኤዩ ነው የምንለው ብያችኋለሁ። ይህንን እዚህ ጋር ምን ይላል? ኔም ኦፍ ዘ ኤሌመንት ይላል። ቢ ማን ነው? የቦሮን ነው። ቦሮን እዚህ ጋር ኤች ብቻ ከሆነ ሃይድሮጅን ነው ማለት ነው። ሃይድሮጅን፣ አዮዲን ደግሞ አይ ብቻ። እዚህ ጋር እንደዚህ ብላችሁ መሙላት ትችላላችሁ ማለት ነው። በጣም ቀላል ነው። ስለዚህ እንደዚህ ከፈለጋችሁ ኮሜንት ሴክሽን ላይ እንፈልጋለን በሉኝ። ወይ ደግሞ ለብቻ የምትፈልጉት ከሆነም ኤክሰርሳይሱን ለብቻ እንሰራዋለን ማለት ነው። ሶ ኮምፓውንድስ ኤንድ ዜር ሪፕሬዘንቴሽን የሚለውን ደግሞ እናያለን ማለት ነው። አፍተር ኮምፕሌቲንግ ዚስ ሴክሽን ዩ ዊል ቢ ኤብል ቱ ዲፋይን ኮምፓውንድ አስ ሰብስታንስ ፎርምድ ዌን ቱ ኦር ሞር ኤሌመንት ኮምባይንድ ቱጌዘር። ስለዚህ ኮምፓውንድ የምናቸው ውህዶች ምንድን ናቸው? ሁለትና ከዛ በላይ የሆኑ ኤሌመንቶች ኬሚካሊ ነው። እዚህ ጋር በደንብ እንትን በሉ ምንድን ነው ኬሚካሊ ነው እንጂ ለምሳሌ እዚህ ጋር ፈተና ላይ ምን ሊላችሁ ይችላል? እናንተን ለመሸወድ ፊዚካሊ ሊላችሁ ይችላል። ሶ ኬሚካሊ ኤሌመንቶች ኮምባይንድ ሲያደርጉ የሚመስሉትን ሰብስታንስ ኮምፓውንድ ይባላል ማለት ነው። ሶ ዲፋይን ቫላንስ ነምበር እንዲሁም ደግሞ ባይናሪ ኮምፓውንድ ናቸው፣ ፖላቶሚክ አዮን እነማን ናቸው፣ ኬሚካል ፎርሙላ ምናምን የሚሉትን በዚህ ሰብቶፒክ የምናይ ይሆናል ማለት ነው። ስለዚህ የትም እንዳትሄዱ። ሶ ኮምፓውንድ ወይም ደግሞ ውህድ ልክ ታች ክላስ ውህድ እየተባላችሁ የተማራችሁት ማለት ነው። ውህድ የምንለው ምንድን ነው? አስ ዩ ሃቭ ለርንድ ዩኒት ቱ ኮምፓውንድ ኢዝ ልክ በዩኒት ቱ እንደተማራችሁት ነው የሚላችሁ። ዩኒት ቱ ላይ ተምራችኋል። ኮምፓውንድ ኢዝ ፒውር ሰብስታንስ ኮንሲስትስ ኦፍ ቱ ኦር ሞር ኤሌመንት። ኮምፓውንድ የምንለው ፒውር ሰብስታንስ ሲሆን ኮምፖዝድ የተደረገው ደግሞ ሁለትና ከዛ በላይ የሆኑ ሰብስታንሶች ናቸው ነው የሚለን። ማነው ኤሌመንቶች ናቸው። ለምሳሌ ማን ማላሳያችሁ ሶዲየም የሚባል ማን አለ? ሶዲየም የሚባል ኤሌመንት አለ። እዚህ ጋር ደግሞ ክሎሪን የሚባል ኤሌመንት አለ። ሶ እነዚህ ሁለቶች ስናቀላቅላቸው ሶዲየም ክሎራይድ የሚባል ኮምፓውንድ ይሰጡናል ማለት። ስለዚህ ሁለትና ከዛ በላይ ነው የተባልነው። እዚህ ጋር የኛው አንድ የኛው ሁለት ሞልተውልናል። በአንድ ላይ ኬሚካሊ ኮምባይንድ ሲያደርጉ ተብለናል። ኮምባይንድ አደረግናቸው። ሶ
ሶዲየም ክሎራይድ የሚባል አንድ አዮኒክ ኮምፓውንድ ሰጡ ማለት ነው። ይህን አዮኒክ ምንድነው? አትጨናነቁ፣ ልክ ስላልደረሳችሁበት ማለት ነው። እናንተም ማወቅ ያለባችሁ ኤሌመንቶች ኮምፓይን ሲያደርጉ ኮምፓውንድ እንደሚሰጡ ብቻ ነው ማለት ነው። ፎር ኤግዛምፕል ዋተር፣ እዚህ ጋር ደግሞ መጽሐፋችሁ ደግሞ በዋተር ነው የሚጠቅስላችሁ። ኦክሲጅን የተባለ ኤሌመንት አለ፣ ሃይድሮጅን የተባለ ኤሌመንት አለ። ሶ ሁለት ኦክሲጅን ኤች ቱ ሁለት ሃይድሮጅን እና አንድ ኦክሲጅን ኮምፓይን ሲያደርጉ ምን ይሰጡናል ማለት ነው? ውሃ ይሰጡናል ማለት ነው። ሃይድሮጅን እና ኦክሲጅን። ይህንን በፓርት ዋንም አይ ቲንክ በዚህ ኤክሰርሳይዝ ላይ ሰርተናል ማለት ነው። ቀላል ነው። ፓርት ዋን ላይም በደንብ ስለሰራ ነው። ሶ ዜር አር መኒ ዲፈረንት ኮምፓውንድ ሰም ኤግዛምፕል ኮምፓውንድ ኤግዛምፕል ኦፍ ኮምፓውንድ ላይ ብዙ ኮምፓውንዶች አሉ ይለናል። በአጋጣሚ ሶዲየም ክሎራይድ እኔ በኤግዛምፕል የሰራሁላችሁ ማለት ነው። አይረን ሳልፋይድ፣ ካርቦን ዳይኦክሳይድ፣ ለምሳሌ ይሄ ካርቦን ዳይኦክሳይድ ይሄ ነው። ካርበን እና ኦክሲጅን፣ ሹገር አለ ወይም ስኳር፣ ካልሲየም ካርቦኔት፣ ካልሲየም CO3 እንደዚህ ካልሲየም አለ፣ ካርበን አለ፣ ኦክሲጅን አለ። ስለዚህ ሁለት እና ከዛ በላይ የሆኑ ኮምፓውንዶች ምን ይሰጡናል ማለት ነው? ሁለት እና ከዛ በላይ የሆኑ ኤሌመንቶች ኮምፓውንድ ይሰጡናል ማለት ነው። ስለዚህ የዛሬውን ትምህርት በዚህ ጨርሰናል። ቀጣይ ቪዲዮ ደግሞ ኬሚካል ፎርሙላ የሚለውን ደግሞ እንዲሁም ቀጣይ ቪዲዮዎችን የምንሰራ ይሆናል ማለት ነው። ስለዚህ ቪዲዮውን ከወደዳችሁት ሰብስክራይብ ማድረግ እንዳትረሱ ማለት ነው። ቻው